ይሄ የመጨረሻው አውሬው የሚገዛው ዓለምን አንድ አድርጎ ነው የሚገዛው። የዓለም መንግስት ኃይል ሁሉ ለሱ እንደሆነች ይናገራል። ታስታውሳላችሁ። ከዚህ በኋላ ሌላ ምንም ታሪክ የለም፣ የመጨረሻው ነው ማለት ነው። ከዚህ በኋላ ያለው ማብራሪያ ነው ያለው። ከዚህ በኋላ ያለው በዚህ ከሰባቱ ጽዋ በኋላ መደምደሚያውን ነው እንጂ የምንመለከተው ሌላ ምድር ላይ የሚፈጸም ሌላ ታሪክ የለም። አበቃ ማለት ነው። ይሄ የመጨረሻው አውሬ የሚባለው ዓለምን ሁሉ አንድ አድርጎ የሚገዛ በአንድ ስርዓት የሚመራ አሁን ወሬው አለ። ዋን ወርልድ ኦርደር ይባላል። ወደዛ የሚመራ ማለት ነው። አሁን ሰዎች ፍላጎታቸውን መሻታቸውን እየገለጹ ነው። ዋን ወርልድ ኦርደር እንዲመጣ ይሄ ጊዜ ማለት ይሄ መጨረሻው ሰዓት፣ እነዚህ ሰባቱ ጽዋዎች የሚለቀቁበት ሰዓት፣ የእግዚአብሔር ፍርድ ሰዎች ባደረጉት በስራቸው መጠን የሚከፈልበት ጊዜ ነው። ምዕራፍ 19 ስንሄድ ቅዱሳንም ቢሆን እንደ ስራቸው መጠን ተከፈላቸው ይላል። ምድራውያን በምድር ላይ የሚኖሩ ተስፋቸው ምድር ያደረጉ፣ አመፀኞች ደግሞ በሰሩት ስራ መጠን እግዚአብሔር የሚከፍላቸው ጊዜ ስለሆነ በጽዋ ይሰፈርላቸዋል ማለት ነው። ዛሬ ራእይ መጽሐፍ ምዕራፍ 16ን አብረን እንማማራለን። የዛሬው የራእይ ምዕራፍ 16 ርዕስ አድርጌ ያስኩት አርማጌዶን የሚል ነው። የእግዚአብሔርን የቁጣው ጽዋ የተባለውን እንመለከታለን። ጌታ ስሙ የተባረከ ይሁን። ለሰባቱ መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደሱ ሰማሁ። ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ። የአውሬው ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው። ሁለተኛውም ጽዋውን በባህር ውስጥ አፈሰሰ፣ እንደ ሞተም ሰው ደም ሆነ። በባህርም ከሚኖሩት ሕይወት ያለበት ነፍስ ሁሉ ሞተ። ሶስተኛውም ጽዋውን በወንዞችና በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ። የውሃውም መልአክ ያለህና የነበርክ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ፣ ቅዱሳንና የነቢያትን ደም ስላፈሰሱ ደምን ደግሞ አጠጣሃቸው የሚገባቸው ነውና ብሎ ሲናገር ሰማሁ። ከመሰዊያው አዎን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶችህ እውነትና ጽድቅ ናቸው ብሎ ሲናገር ሰማሁ። አራተኛውም ጽዋውን በፀሐይ ላይ አፈሰሰ፣ ሰዎችንም በእሳት ልታቃጥል ተሰጣት። ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህም መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም። አምስተኛው ጽዋውን በአውሬው ዙፋን ላይ አፈሰሰ። መንግስቱ ጨለማ ሆነች፣ ከስቃይም የተነሳ መላሶቻቸውን ያኝኩ ነበር። ከስቃያቸውና ከቁስላቸውም የተነሳ የሰማይን አምላክ ተሳደቡ፣ ከስራቸው ንስሐ አልገቡም። ስድስተኛውም ጽዋውን በታላቅ ወንዝ ኤፍራጥስ ላይ አፈሰሰ። ከፀሐይም መውጫ ለሚመጡ ነገስታት መንገድ እንዲያሰናዳላቸው ውሃው ደረቀ። ከዘንዶውም አፍና ከአውሬው አፍ ከሐሰተኛውም ነቢያት ጓጉንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየሁ። ምልክት እያደረጉ የአጋንንት መናፍስት ናቸውና በታላቁ ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ። ራቁትን እንዳይሄድ እፍረቱን እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው። ሰባተኛውም ጽዋውን በአየር ውስጥ አፈሰሰ፣ ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። መብረቅና ድምፅም ነጎድጓድም ሆነ፣ ትልቅም የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም። ከሁሉ በለጠ። ታላቂቱ ከተማ በ3 ተከፋፈለች፣ ሕዝብም ከተማዎች ወደቁ። ታላቂቱ ባቢሎን የብርቱ ቁጣው ወይን ጠጅ የሞላበትን ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች። ደሴቶችም ሁሉ ሸሹ፣ ተራራዎችም አልተገኙ። በሚዛንም 1 ታለንት የሚያህል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። ሰዎችም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ፣ መቅሰፍቱ እጅግ ታላቅ ነውና። እግዚአብሔር ስሙ የተባረከ ይሁን። ይሄ ጽዋ በምድር ላይ ባሉ እስኪፈስ ድረስ ማለትም የእግዚአብሔር ፍርድና ቁጣ እስኪፈጸም ድረስ ማንም ወደ መቅደሱ አልገባም ይላል። ወደ መቅደስ ብዙ ጊዜ የሚገባው ለጸሎትና ለምልጃ ነው። በእግዚአብሔር ቃል ካህናቶች ወደ መቅደስ ሲገቡ ስለ ሕዝቡ ስለ ምድር ጸሎትንና ምልጃን ተሸክመው ይገባል። በዚህ ጊዜ ግን ይሄ አልተፈቀደም። በመጨረሻ ዘመን የሚደረጉ እነዚህ መቅሰፍቶች፣ መከራዎች በጸሎት የማይቀለበሱ ናቸው። በጸሎት የማይለወጡ። እያንዳንዳችን ልንለወጥ እንችላለን፣ ግን በዓለም አቀፍ ደረጃ እንዲሆን እግዚአብሔር የወሰነውን ነገር ግን በጾምና በጸሎት ማስቀየር የማይቻል በእግዚአብሔር ሐሳብ በእግዚአብሔር አጀንዳ የሚሆን ነው። በተለይም ደግሞ ይሄ በመጨረሻው 3 ዓመት ተኩል ይሄውን የመጨረሻው ነው። ባለፈው ስንማር አስታውሱ እንደሆነ አንድ ትልቅ ድምፅ ወጣ ብሎ ነበር። ከእንግዲህ አይዘገይም የሚል ታላቅ ድምፅ ሆነ
ብሎ ነበር። አሁን እዚህ ምዕራፍ 16 ላይ ግን ስናይ ትልቁ ድምፅ ምን የሚል ነው? ተፈጸመ ነው። ባለፈው አይዘገይም የሚል ነበር። አሁን በዚህ ምዕራፍ ላይ ደግሞ ተፈጸመ የሚለው ታላቅ ድምፅ ከመቅደሱ ወይም ከማደሪያው ስፍራ ሲወጣ ሰማሁ ይላል። ስለዚህ ይሄ ፍጻሜ ጊዜ ላይ ወደ እግዚአብሔር በጸሎትና በምልጃ ቀርበው ሰዎች የእግዚአብሔርን ሐሳብና የእግዚአብሔርን ፍርድ የሚያስቀይሩበት ጊዜ ሳይሆን እግዚአብሔር ሐሳብና ፍርድ የሚከናወንበት ጊዜ ነው። ስለዚህ በግል ኢንዲቪጁዋል በግል ሁኔታ ራሳችን ወደ እግዚአብሔር ማቅረብ፣ በንስሐ መምጣት፣ በንስሐ መንገዳችን ማስተካከል፣ የግል ህይወታችን ማስተካከል በዚህ መጨረሻ ዘመን የሚቻል ነገር ያለምን ሁኔታ ግን በምልጃና በጸሎት ማስተካከል የሚቻል ነገር አይደለም ማለት ነው። እሱን እንደ አንድ ሐሳብ ይዘን ወደሚቀጥለው ወደ ምዕራፍ 16 እንሄዳለን። ሰባቱም ጽዋዎች በዚህ ምዕራፍ 16 ውስጥ ነው ያሉት። ባለፈው ጊዜ ሰባቱን ማህተምና ሰባቱን መለከት ስናይ በመሃል ሌላ ምዕራፍ ገብቶ በተለይ ከስድስተኛው በኋላ ሌላ ምዕራፍ ገብቶ ሌላ ሐሳብ ገብቶ ሌላ ራእይ ገብቶ ብዙ ከሄደ በኋላ ነው ሰባተኛው መለከትም ሰባተኛው ማህተምም የቀጠለው። ይሄ ግን በአንድ ምዕራፍ ውስጥ ወይም በተከታታይ ሰባቱም ጽዋዎች ተገልጸው እናገኛለን። አንደኛ ከዚህ በኋላ ሌላ ምንም ታሪክ የለም፣ የመጨረሻው ነው ማለት ነው። ከዚህ በኋላ ያለው ማብራሪያ ነው ያለው። ከዚህ በኋላ ያለው በዚህ ከሰባቱ ጽዋ በኋላ መደምደሚያውን ነው እንጂ የምንመለከተው ሌላ ምድር ላይ የሚፈጸም ሌላ ታሪክ የለም። አበቃ ማለት ነው። ጌታ ስሙ ይባረክ። ጽዋ ምንድን ነው ግን? ለምን ጽዋ ተባለ ካልን እንግዲህ የጽዋ ኖርማሊ መጠጫ ነው፣ ታውቃላችሁ። ያው ሁላችን እናውቃለን መጠጫ ነው። ነገር ግን ሰዎች የሰዎችን እድል ፈንታ እድላቸውን፣ ፈንታቸውን፣ ድርሻቸውን ብዙ ጊዜ መጽሐፍ ቅዱስ ሲያመለክት ጽዋ በሚል ያመለክታል። ለምሳሌ መዝሙር 23 ላይ ጽዋዬ የተረፈ ነው ይላል ዳዊት። ያ የተሰጠኝ እድል ይችላል። ስለዚህ ለምንድን ነው ጽዋ የተጠቀመው? ሰዎች በሰፈሩበት መጠን እንደሚሰፈርባቸው፣ ባደረጉት መጠን እንደሚመለስላቸው ጌታ ኢየሱስን በማቴዎስ ወንጌል ምዕራፍ 7 ተናግሯል። እንደዚሁም የመጽሐፍ ቅዱስ ወይም የመንፈሳዊ ዓለም መርህ ነው። ስለዚህ ይሄ ጊዜ ማለት ይሄ መጨረሻው ሰዓት፣ እነዚህ ሰባቱ ጽዋዎች የሚለቀቁበት ሰዓት የእግዚአብሔር ፍርድ ሰዎች ባደረጉት በስራቸው መጠን የሚከፈልበት ጊዜ ነው። ምዕራፍ 19 ስንሄድ ቅዱሳንም ቢሆን እንደ ስራቸው መጠን ተከፈላቸው ይላል። ምድራውያን በምድር ላይ የሚኖሩ ተስፋቸው ምድር ያደረጉ አመፀኞች ደግሞ በሰሩት ስራ መጠን እግዚአብሔር የሚከፍላቸው ጊዜ ስለሆነ በጽዋ ይሰፈርላቸዋል ማለት ነው። እግዚአብሔር ይመስገን። ስለዚህ ያን እንደዛ ማየት እንችላለን። ራእይ ምዕራፍ 5 ላይ ቁጥር 8 ላይ ይሄው ጽዋ ተገልጿል። ይሄ የወርቅ ዕቃ ተብሎ ነው እዛ ላይ የተገለጸው፣ ግን ጽዋ ነው። ሌሎችን ቃላቶች ስናይ የወርቅ ጽዋ ነው። እዛ ላይ ግን የቅዱሳን ጸሎት ሞልቶበት ነው የምናየው። ገና መጨረሻው ስላልሆነ የቅዱሳን ጸሎት ሞልቶበት እንመለከታለን። እዚህ ጋር ግን የእግዚአብሔር ቁጣ ነው ሞልቶበት የምናየው። የእግዚአብሔር ቁጣ እና የእግዚአብሔር ፍርድ ሞልቶበት እንመለከታለን። ምዕራፍ 15 ቁጥር 8 ላይ ቅድም ያልኳችሁ ሰባቱ መቅሰፍት እስኪፈጸም ድረስ ማንም ወደ ቤተ መቅደሱ ወይም ወደ መቅደሱ አልገባም ይላል። ስለዚህ ጸሎት የሚባል ምልጃ የሚባል ሊሞላ አይችልም ማለት ነው። አሁን የእግዚአብሔር ፍርድ፣ እግዚአብሔር ቁጣ ነው ጽዋዎችን የሞላባቸው። እግዚአብሔር ይመስገን። ስለዚህ ከዚህ የምንማረው ምንድነው? እያንዳንዱ ሰው ጊዜው ይርዘምም ይጠርም እንጂ በሰፈረው መስፈሪያ የሚመለስለት መሆኑን ነው በግል ደረጃ። ያኔ ግን በዓለም አቀፍ ደረጃ እግዚአብሔር ያን የሚያደርግበት ጊዜ ነው። ወደ ቃሉ እንሂድና እንመለከታለን። ለሰባቱ መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደሱ ሰማሁ። አሁን መላእክቶች ናቸው። ባለፉት ጊዜያት ሰባቱ ማህተም በሚፈታ ጊዜ ሌሎች ፍጥረታት ወይም ሌሎች መናፍስቶች ሲወጡ እንመለከታለን፣ ወይም እንዲወጡ ሲፈቀድላቸውና ምድርን እንዲያጠቁ ሲፈቀድላቸው እናያለን። እዚህ ላይ ግን የምንመለከተው መላእክት ናቸው ራሳቸው ከእግዚአብሔር መቅደስ ወጥተው የእግዚአብሔርን ቁጣ ጽዋ በምድር ላይ እንዲያፈሱ ሲታዘዙ እንመለከታለን። ምዕራፍ 2 ቁጥር 2 ላይ የመጀመሪያው ጽዋ ይጀምራል። ፊተኛው ሄዶ ጽዋውን በምድር ውስጥ አፈሰሰው ይላል። በምድር ውስጥ አፈሰሰው ማለት ምድር ላይ አጠቃላይ። ይሄ እንግዲህ እዚህ ላይ ስናይ ምድር ሲል በአብዛኛው ያው እንዳለ ዓለም አቀፋዊ የሆነ ነገር ነው እና ዓለም ላይ ብለን ማንበብ እንችላለን። አንደኛ ይሄ የመጨረሻው አውሬው የሚገዛው ዓለምን አንድ አድርጎ ነው የሚገዛው። የዓለም መንግስት ኃይል ሁሉ ለሱ እንደሆነች ይናገራል። ታስታውሳላችሁ ቁጥር 7 ላይ 13 ቁጥር 7 ላይ ምን ይላል? ቅዱሳንን ይዋጋ ዘንድ ድል ያደርጋቸው ዘንድ ተሰጠው፣ በነገድ በወገን በቋንቋ በሕዝብ ሁሉ ላይ ስልጣን ተሰጠው ይላል። በነገድ በቋንቋ በወገን በሕዝብ ሁሉ ላይ ስልጣን ተሰጠው። ስለዚህ ይሄ መጨረሻው አውሬ የሚባለው ዓለምን ሁሉ አንድ አድርጎ የሚገዛ በአንድ ስርዓት የሚመራ አሁን ወሬው አለ። ዋን
ወርልድ ኦርደር የሚባል አለ። ወደዛ የሚመራ ማለት ነው። አሁን ሰዎች ፍላጎታቸውን መሻታቸውን እየገለጹ ነው። ዋን ወርልድ ኦርደር እንዲመጣ አንድ ከረንሲ፣ አንድ የመንግስት ስርዓት፣ ልክ እንደ ፌዴሬሽን ማለት ነው። ማለት አሜሪካ በ52 ስቴቶች በፌዴሬሽን እንደምትተዳደር ዓለምም ደግሞ እንደዚሁ እንድትተዳደር ፍላጎቱ አሁን እየተቀሰቀሰ ነው። አውሮፓ በአንድ ስር መሆን ይፈልጋል። ኢቨን አፍሪካም በአንድ ስር ለመሆን እንቅስቃሴ እያደረገ ነው። ለመጀመሪያ በምስራቅ፣ በምዕራብ፣ በደቡብ ተብሎ ተከፍሎ ትንንሽ ሆኖ ቆይቷል። አሁን ወደፊት ሀሳባቸው ደግሞ በአጠቃላይ አፍሪካ ዩናይት እንድትሆን፣ አውሮፓም ዩናይት እንድትሆን ነው። እንግዲህ ሌሎችም እንደዛ ይቀጥላሉ ማለት ነው። ያ እንግዲህ አሁን ዘሩ ጀምሯል፣ ሀሳቡ ጀምሯል። በሰዎች በመንፈሳዊ ዓለም ውስጥ ያለ ነገር ሁልጊዜ ወደ ሰዎች አእምሮ ይመጣል፣ ወደ መሪዎች አእምሮ ይመጣል፣ ጊዜው እየደረሰ ሲመጣ ማለት ነው። እና ምንም እንኳን የተጣላ የተጋጨ ባህሪው አንድ መሆን የማይችል ቢሆንም የሚከፋፈል የሚጠላላ ህዝብ ቢሆንም ለዚህ ለአንድ ዓላማ ወይም ለመጨረሻው ዘመን ፍጻሜ ግን በአንድ ወርልድ ኦርደር ኢን ዋን ወርልድ ኦርደር የመኖር ፍላጎት ሁሉም አለው። አንዳንድ ለምሳሌ አውሮፓ አብዛኛዎቹ በአንድ ከረንሲ መጠቀም ጀምረዋል። አሁን አፍሪካ ውስጥም ደግሞ ኢኮዋስ የሚባለው እንደዛው እያሰበ ነው። ሌሎችም እንደዚሁ በአንድ ከረንሲ የመጠቀም መጨረሻ ላይ ሁሉም ወደዛ ሊመጡ ምናልባት አንድ ቀላል ነገር ልክ እንደ ኮሮና አይነት ወይም የሆነ ነገር በቀላሉ ወደዛ እንዲመጡ ሊያጓጓቸው ይችላል። በጣም ቀላል ነው። በአንድ ዓመት ለውጥ ሊመጣ የሚችል ነገር ነው። ብዙ ሂደት ላይ ጨርስ ይችላል። ምን እያልኳችሁ ነው? የመጨረሻው ጊዜ ላይ በጣም ደርሰናል እያልኳችሁ ነው። ስለዚህ በምድር ውስጥ አፈሰሰው የአውሬው ምልክት ባለባቸው ለምስሉ በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው ይላል። ዓለም አቀፍ የሆነ መቅሰፍት ማለት ነው። የአውሬው ምስል ያለባቸውና ለአውሬው ምስል በሰገዱ ሁሉ የአውሬው ምልክት ያለባቸውና ለአውሬው ምስል የሰገዱ ሁሉ ላይ ታላቅ የሆነ ቁስል የመጀመሪያው ጽዋ ይዞ ሲመጣ እንመለከታለን። ይሄን በምናይ ጊዜ ከእግዚአብሔር ቃል ብናይ ዘጸአት ምዕራፍ 9 ከ9 እስከ 11 ብትመለከቱ እንደዚሁ አይነት መቅሰፍት በግብፃውያን ላይ መጥቶ ነበረ። ነገር ግን ያ ሎካል ነበር ማለት ግብፅ አካባቢ ላይ ብቻ የተወሰነ ነበር። በእግዚአብሔር ማንነትና በሕዝቡ ምንነት ላይ የተነሳ ስለነበር እግዚአብሔር ሕዝቡን ከግብፅ ምድር ለማውጣት በተንቀሳቀሰ ጊዜ እግዚአብሔርን አላውቅም እስራኤልን አለቅም ብሎ የተነሳው ፈርዖን ላይ እግዚአብሔር የወሰደው ሜዥር ወይም የወሰደው እርምጃ ምንድነው? አንዱ ቁስል ነበረ። ይሄ እንግዲህ ያን 6ኛ ደረጃ ላይ ነው ያን እግዚአብሔር እርምጃ የወሰደው። ዘጸአት ምዕራፍ 9 ከ9 እስከ 11 እንመለከታለን። እና ድሮ ተደርጎ ካየን አሁን ደግሞ ከፊታችን መሆኑ የማይቀር ነገር ነው። እግዚአብሔር ያኔ እንደዛ ካደረገ አሁንም ከፊታችን ደግሞ ያን ማድረጉ አይቀርም። የግብፅ ምድር መውጣት እስራኤልና አሁን ደግሞ ይሄኛው የመጨረሻው ዘመን እርምጃ የሚመሳሰሉበት ነገር አለ። በኋላ እሱን እንመለከታለን። ወደ የት እየተካሄደ ነው የሚለውን በደንብ እናያለን። ቀጥሎ ያለውን አነባለሁ። ቁጥር 3 ላይ እንሂድና ምን ይላል? ሁለተኛውም ጽዋውን ሁለተኛው መልአክ ማለት ነው ጽዋውን በባህር ውስጥ አፈሰሰ፣ እንደሞተ ሰው ወይም እንደታረደ የሚለው ቃል ስለከበዳቸው ነው። ስላውተርድ እንደዚህ እንደታረደ ማለት ነው። ደም ሆነ። ምክንያቱም የሞተ ሰው ሁሉ ደም ላይ ፈሰው ይችላል፣ ግን የታረደ ማለት ነው። ደም ሆነ፣ በባህርም ከሚኖሩት ሕይወት ያለበት ነፍስ ሁሉ ሞተ ይላል። ይህም በግብፅ ምድር የተደረገ ነው። ታስታውሳላችሁ የናይል ወንዝ እንዳለ ሙሴ ደም እንዲሆን አድርጎት ነበር። ይሄም ደግሞ በዚህ ጊዜ እንደዚህ ሆነ። ምዕራፍ 8 ቁጥር 8 ላይ ብናይ ተመሳሳይ ነገር ተደርጎ ነበር። እስኪ እናንበው። ሁለተኛው መለከት ምዕራፍ 8 ቁጥር 8 ላይ ሁለተኛው መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። የባህር ሲሶው ደም ሆነ፣ በባህርም ከሚኖሩ ሕይወት ካላቸው ፍጥረቶች ሲሶው ሞተ፣ የመርከቦችም ሲሶው ጠፋ ይላል። እንግዲህ እንደ ተራራ ያለ ነገር በእሳት ተቃጥሎ ወደ ባህር በተጣለ ጊዜ ባህሩ ምን ሆነ ይላል? እንደ ደም ሆነ ይላል። ከዛ በባህር ውስጥ ያለ ሲሶ የወደቀውም በባህር ሲሶ ላይ ነው። በባህር ሲሶ ውስጥ ያሉ ነገሮች ሁሉ ጠፉ ይላል። እዚህ ላይ ግን የወደቀው በባህር ሲሶ ላይ ሳይሆን በባህር ውስጥ ነው የሚለው። እንዳለ ባህር የተባለን ነገር ሁሉ ደም ያደረገ ነው። ከዛ በሱ ውስጥ የሚኖሩ ሕይወት ያለበት ነፍስ ሁሉ ሞተ ይላል። ይሄ በጣም ትልቅ የሆነ ዲዛስተር ነው። በዓለም ላይ እንግዲህ ያሉ ውቅያኖሶች ሁሉ ያሉ ባህሮች ውስጥ ሁሉ ያለው ነገር በአንድ ጊዜ ደም ሆኖ እንስሳው ሁሉ አሳው የሚበላው አሁን ብዙ የባህር ነገር ተመጋቢ ነው። ያ ሁሉ በአንድ ጊዜ የሚጠፋበት ጊዜ ማለት ነው። ሁለተኛው እንግዲህ ጽዋ ሲፈስ በምድር ላይ የሚሆነው
ይሄ ነው። ሶስተኛው ጽዋውን በወንዞች፣ ይሄ ደግሞ በወንዞች ነው፣ ያኛው በባህር ነው፣ በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ። ይሄም ቅድም ካልኩት ጋር የሚመሳሰል ነው ማለት ከናይል ሪቨር ደም መሆን ጋር በጣም ተመሳሳይ ነው። እንደገናም ሶስተኛው ማህተም ሲፈታ ቅድም ያነበብነው ጋር የሚመሳሰል ነገር ነው። ሶስተኛው ጽዋውን በወንዞች በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ። የውሃው መልአክ ያለህና የነበር የውሃው መልአክ ይላል። እዚህ ላይ አንድ ጀነራል የሆነ መረጃ ማግኘት እንችላለን። ለውሃ የተመደበ መልአክ አለ፣ ለዛፍ ቅጠሉ ደግሞ የተመደበ አለ፣ ለዝናብ የተመደበ አለ። መጽሐፍ ቅዱስ ሲናገር ይህን በስነ ስርዓት ይናገራል። ማለት ስልጣን አላቸው በፍጥረት ላይ ማለት ነው። ባለፈው እንደተነጋገርነው ለእስራኤልም የተመደበ መልአክ እንዳለ ሁሉ ለእያንዳንዱ ፍጥረት ዓለም እግዚአብሔር የመደባቸው መላእክቶች አሉና የውሃው መልአክ ማለት በውሃ ላይ ኃላፊነት ያለው ወይም የውሃውን ዓለም እንዲያስተዳድር እግዚአብሔር የሾመው ማለት ነው። የውሃው መልአክ ያለህና የነበር ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ ነህ፣ የቅዱሳንና የነቢያት ደም ስላፈሰሱ ደምን ደግሞ አጠጣሃቸው። ውሃ ሁሉ ደም ሆነ። ስለዚህ ደም እየጠጡ ነው። ምክንያቱም የቅዱሳንና የነቢያትን ደም አፍስሰዋል። ስለዚህ ደም ሊጠጡ ይገባል፣ ውሃ መጠጣት አይደለም የሚገባቸው። እና ይህን ስላደረግክ አለ መልአኩ ጻድቅ ነህ አለ። እንግዲህ በፍጥረት በየሚኒስቴር መስሪያ ቤቱ እንደማለት ነው ያሉ የእግዚአብሔር ሚኒስትሮች በአጠቃላይ እግዚአብሔር በሚወስደው እርምጃ ሁሉ እግዚአብሔርን የሚያመሰግኑበት ጊዜ ነው። የሚገባቸው ነውና ብሎ ሲናገር ሰማሁ። ከመሠዊያውም አዎን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶችህ እውነትና ጽድቅ ናቸው። ባለፈው ሁሉን የምትገዛ የሚለውን ቃል ምን ያህል ጊዜ በዚህ መጽሐፍ እንደተጠቀሰ አይተናል። አንተ ባለቤት ነህ፣ የሁሉ አምላክ ነህ። ምዕራፍ 4 ላይ እንደ ፈቃድህ ተፈጥረዋልና ሆነዋልና ክብር ምስጋና ልትቀበል ይገባሃል ይላል። አንተ ነው የፈጠርካቸው፣ በሁሉ ላይ ስልጣን አለ። እንደወደድክ አንተ ብቻ ልትሰለጥን ይገባል። ስለዚህ ክብር ምስጋናም አሁን የሚወስደው በፍጥረት ዓለም ላይ የሚወስደው ፍርድ፣ ቁጣው ሁሉ ተገቢ እንደሆነ ነው የሚናገረው። ተገቢ ነው፣ አግባብ ነው፣ ሊሆን የተገባ ነው የሚለውና እግዚአብሔር ስሙ የተባረከ ይሁን። በቤተ ክርስቲያንም ውስጥ ይሄን እየተነጋገር ነበር። ሁልጊዜ እግዚአብሔርን እንዳናመሰግን የሚከለክለን ምንም ነገር መኖር የለበትም። በትንሹም በትልቁም በምድር ላይ በሚመጣው በአገር ላይ በሚመጣው ነገር ሁሉ ምልጃችን እንደተጠበቀው ሆኖ ነገር ግን እግዚአብሔርን ሁልጊዜ ማመስገን ይኖርብናል። እርሱ ሁሉን የሚገዛ ጌታ አምላክ ስለሆነ እግዚአብሔር ይመስገን። ቁጥር 8 ላይ አራተኛው ጽዋ ይቀጥላል። አራተኛው ጽዋ በፀሐይ ላይ አፈሰሰ፣ ሰዎችንም በእሳት ልታቃጥል ተሰጣት። ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህ መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም ይላል። ይሄ አራተኛው ጽዋ በሚፈስ ጊዜ የፈሰሰው በፀሐይ ላይ ነው። ባለፈው በምዕራፍ 8 ቁጥር 12 ላይ በአራተኛው መለከት መነፋት ጊዜ ፀሐይና ጨረቃ ከዋክብት ከከዋክብት 1/3 ጨለመ ይላል። ይሄ ግን መጨለም ሳይሆን እንዲያቃጥሉ ነው የሆነው። ምዕራፍ 8 ቁጥር 12 ላይ በአራተኛው መለከት መነፋት እንዲጨልሙ ነው የሆነው። ዓለም ሁሉ ጨለመ። የሚገርመው በዛን ጊዜ የነበሩ ነገስታቶች፣ ባለስልጣኖች በዛ ሰዓት አሁንም ያሉት እነሱ ሊሆኑ ይችላሉ። ግን ወቅቱ በዛን በመጀመሪያው ላይ በመለከቱ መነፋት ላይ በምድር ላይ በሆነው ነገር ሁሉም ደነገጡ፣ ፈሩ፣ ተንቀጠቀጡ፣ ወዮ አሉ ይላል። እነዚህ ግን አልፈሩም። የከፋ ነው የመጣው፣ የሚያቃጥል ነው የሆነው፣ ራሳቸው ላይ ተጽዕኖ የሚያመጣ ነው የሆነው። ንስሐ በመግባት ፋንታ ወደ እግዚአብሔር በመመለስ ፋንታ በዚህ ጊዜ ምንድነው ያደረጉት? እግዚአብሔርን ተሳደቡ ይላል። ተሳደቡ ነው የሚለው። ምንድነው የሚለው? የሰማይን አምላክ ተሳደቡ፣ ከስራቸውም ንስሐ አልገቡም። ራሳቸውን ትክክል አድርገው እንዴት በእኛ ላይ ይሄን ያደርጋል ብለው ተሳደቡ። ከአቅማቸው በላይ የሆነ ነገር ሲመጣ ወደ እግዚአብሔር አልተመለሱም። ስለዚህ ይሄ ጊዜ ማለት ሰዎች ወደ እግዚአብሔር የማይመለሱበትም ጊዜ ነው ማለት። እንደዛ አይነት ግሬስም የለም፣ አብቅቷል። የሰዎች ደንዳናነት፣ የሰዎች በእግዚአብሔር እና በእግዚአብሔር ስርዓት ላይ ማመጽ እጅግ ገዝፎ የሚወጣበት ጊዜ ስለሆነ ንስሐ የሚባል ነገር አንመለከትም። እንግዲህ እነዚህ
እግዚአብሔርን ምን ብለው ነው የሚሳደቡት አላቅም፣ ግን በእግዚአብሔር ላይ በስሙ ላይ በክብሩ ላይ የሚሳደቡ ናቸው። እነዚህ እግዚአብሔር ቸር ነው። በዚህ ጊዜ ቁጣው እንኳን ቢነድ አንድ ነገር ይጠብቃል። ምንድነው የሚጠብቀው? ሁሉም ንስሐ ገብተው ወደ እሱ እንዲመለሱ ይጠብቃል። እንደማይመለሱ ግን ስለሚያውቅ ነው ፍርድንም የሚያደርገው። በዮሐንስ ራእይ 13 ከ5-6 ላይ ስንመለከት ይሄ ስድብ የሚባለው ነገር አውሬው እንደተሰጠው የስድብ አፍ እንደተሰጠው ይናገራል። አሁን ግን እዚህ ጋር የምናየው ተከታዮቹ ሁሉ ያው ሁሉ ነገር ሂደት አይደል። መጀመሪያ አውሬው ነበረ የስድብ ምላስ ወይም አፍ የተሰጠው። አሁን ግን እሱን የሚከተሉ ምስሉን ያደረጉ ለምስሉ የሚሰግዱ ምልክቱን ደግሞ በእጃቸው ወይም በግንባራቸው ያደረጉ እነዚህ ሰዎች እግዚአብሔርንም መሳደብ ጀመሩ። ልክ እንደ አውሬው ማለት ነው። ምን ማለት ነው? የሚነዱት በአውሬው መንፈስ ነው። የሚመሩት በአውሬው መንፈስ ነው። ለዛ ነው ንስሐ መግባት የማይችሉት ማለት ነው። ለዛ ነው ልባቸው እውነትን የማይለየው ከሐሰት ብርሃንን ከጨለማ መለየት የማይችለው መሪያቸው የሚነዳቸው የሚመራቸው ሐሰተኛው ስለሆነ ወይም ደግሞ አውሬው ስለሆነ የሚናገሩትም እግዚአብሔርንም ሲሳደቡ ሲናገሩም በአውሬው መንፈስ ሆነው ነው የሚሳደቡት የሚናገሩት። በባለፉት ምዕራፎች እንደምታስታውሱት ብዙ መናፍስቶች ናቸው ከጥልቅ ወደ ምድር የወጡት። ስለዚህ ህዝቡ ሁሉ ፖሰስድ ነው ማለት ነው። በመናፍስቶች የተያዘ ነው። ይህን ህዝብ ለማዘመት ወደ አርማጌዶን ጦርነት ለማዘመት የወጡ እጅግ ክፉ የሆኑ መናፍስቶች ባለፈው ቁጥራቸውን ሁሉ 200 ሚሊየን ብለን ተናግረናል። ከዛም በላይ ሊሆን ይችላል። እንግዲህ ማለት ምድር በርኩሳን መናፍስት ስር ቁጥጥር ስር ያለችበት ጊዜ ነው። በርኩሳን የጨለማው ኃይላት ቁጥጥር ስር ያለችበት ጊዜ ስለሆነ የሰዎችም ልብ ልክ እንደ መናፍስቱ የደነደነ ነው። ስለዚህ በመጨረሻው ጊዜ የሚመጣው በምድር ላይ የሚመጣው ፍርድ ያን ያህል የሚያሳዝንና ርህራሄን የሚቀሰቅስ አይደለም። እንደዛ አይደለም። እግዚአብሔርም እንዲሁ ዝም ብሎ የሚቆጣ ሳይሆን እግዚአብሔር ለቁጣ የዘገየ ነው የሚለው ባህሪው እንደዛ ነው። እግዚአብሔር ለቁጣ የዘገየ ታጋሽ አምላክ ነው። መሐሪ፣ ይቅርባይ፣ ቸር አምላክ ነው። በዚህ ጊዜ መልአኩ ቅድም ስናነብ ምንድን ነው ያለው? ይኸው መልአክ ይገባቸዋል ነው ያለው። ስለዚህ የተገባቸውን ነው የሚቀበሉት ማለት ነው። ወደሚቀጥለው እንሄዳለን። እንደዚህ ይላል ቁጥር 10 ላይ አምስተኛውም ጽዋውን በአውሬው ዙፋን ላይ አፈሰሰ። አምስተኛው ደግሞ በአውሬው ዙፋን ላይ አፈሰሰ። እንግዲህ የአውሬው ዙፋን ማለት አንድ ቦታ ላይ ብቻ አይደለም። አውሬው ቅድም እንደተናገርኩት ዓለምን ሁሉ ዙፋን ማለት ያው ስልጣን መንግስት ማለት ነው። ስለዚህ በመንግስቱ ላይ እንደማለት ነው። ስለዚህ አውሬው ለምሳሌ ወይ አውሮፓ ወይ አሜሪካ ወይ አፍሪካ ወይ ኤዥያ ላይ ተቀምጦ ቢሆን ያቺ ቦታ ላይ ብቻ ማለት ሳይሆን የአውሬው መንግስት ላይ ወይም ከአውሬው መንግስት ጋር አብረው የሚያስተዳድሩ ዙፋን ማለት እንግዲህ አብረውት በድሮ ዘመን ቢሆን መሳፍንት መኳንንት የሚባሉ አሉ። በአሁኑ ዘመን ደግሞ ቢሆን የገቨርነሮች ሊሆን ይችላሉ፣ ወይም በጊዜው እንደሚሰጣቸው ስም ማለት ነው። በየቦታው ያሉትን ፌዴሬሽኖችን ወይም ሀገራትን ከሱ ስር ሆነው የሚያስተዳድሩ የሚመሩ ሁሉ የሱ ዙፋን መቀመጫዎች ናቸው። ስለዚህ እግዚአብሔር በዙፋኑ መቀመጫ ላይ ጽዋውን አፈሰሰበት ማለት ነው። ምን ይላል? ከዛ አምስተኛው ጽዋውን በአውሬው ዙፋን ላይ አፈሰሰ፣ መንግስቱም ጨለማ ሆነች። ይሄ በግብፅ ምድር ላይም የተደረገ ነው። በነገራችን ላይ እዚህ እየተደረገ ያለው ሁሉ ግብፅ ላይ የተደረገ አንድ አይነት ነገር ተመሳሳይ ነገር አሁን እዚህ የምንመለከተው በምድርም ላይ እንደዚሁ ከእስራኤል መንደር ውጭ የሆነው ሁሉ እጅግ አሳዛኝ ቢሆንም እግዚአብሔር ሰዎች ንስሐ ሲገቡ እጅግ ይደሰታል። ንስሐ ትልቅ የእግዚአብሔር ስጦታ ነው ወገኖች። እነዚህ ሰዎች ያን ስጦታ አተው ነው የምንመለከተው። ወደ ስድስተኛው ጽዋ እንሄዳለን። በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ስድስተኛው መልአክ ኤፍራጥስ በሚባለው በሚድል ኢስት በሚገኘው ወንዝ ላይ ማለት ነው። ስድስተኛው ወንዙ ላይ ነው ያፈሰሰው። ከፀሐይም መውጫ ለሚመጡ ነገስታት መንገድ እንዲያሰናዳላቸው ውሃው ደረቀ። ልክ ጽዋው ሲፈስ ይሄ ታላቅ ወንዝ ነው። እንግዲህ ወንዝ የሚሄድበት በተለይ ሜዳ ላይ የሚሄድ ከሆነ ወይም
ወንዝ የሚሄድበት በአጠቃላይ ወንዙ ለብዙ ዓመት ከሄደ በኋላ ወንዝ የሚሄድበት ቦታ ሌቭል እየሆነ ነው የሚሄደው። ሸለቆ ይፈጥራል፣ ትልቅ ሸለቆ። በዛ ውስጥ ግን ሌቭል ነው የሚሆነው፣ ማለት መንገድ ነው የሚሆነው። እና በዚህ ጊዜ ውሃው የፈሰሰበት ምክንያት ምን እንዲሆን ነው ይላል? ለታላቁ ጦርነት ወይም ለአርማጌዶን ጦርነት የምስራቅ ነገስታቶች እንዲሄዱበት መንገድ ወደ አርማጌዶን የሚወስድ መንገድ ሆነ ይላል። ወንዙ ደርቆ ማለት ነው። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲያሰናዳላቸው ውሃው ደረቀ ይላል። መንገድ ሆነ። ከዘንዶም አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየሁ ይላል። እነዚህ ሶስቱ በመጀመሪያ ደረጃ 3 አሉ። አንደኛው ማነው? ዘንዶ፣ ሁለተኛው አውሬው፣ ሶስተኛው ሐሰተኛው። አንዳንድ ሰዎች ምን ይላሉ? ይሄ ርኩስ ስላሴ፣ ልክ እግዚአብሔር ቅዱስ ስላሴ እንዳለ ሁሉ ወይም ቅዱስ ስላሴ የምንለው አምላክ በሶስትነት ራሱን የገለጠ አምላክ እንዳለ ሁሉ ሰይጣን ደግሞ ራሱን በሶስትነት ለመግለጥ ያቋቋመው ወይም ያዋቀረው ስርዓቱ ነው። ይሄ ራሱ ዘንዶ አለ፣ ቀጥሎ ደግሞ አውሬው አለ፣ ቀጥሎ ሐሰተኛው ነቢይ አለ። ከነዚህ አፍ ከሶስቱ አፍ 3 ጓጉንቸሮች ወጡ ይላል። ለምንድን ነው የወጡት? እነዚህ ጓጉንቸሮች የምድርን ነገስታት ለጦርነቱ ለማዘጋጀት ነው የወጡት። ስለዚህ ይሄ የመናፍስት ኃይል ነው የወጣው። ያ የመናፍስት ኃይል ምንድነው? በዛን ሰዓት በምድር ላይ ያሉ ነገስታቶችን፣ በየአገሩ ያሉ አገር ገዢዎችን ሁሉንም ለአንድ ጦርነት ለማስከተት በእግዚአብሔርና በቅድስቲቱ ከተማ ላይ ወይም በቅዱሳን ሁሉ ላይ ክፉን በመናገር የስድብን ቃል በመናገር ለማነሳሳት እና ለጦርነት ለማዝመት የተላኩ መናፍስቶች ናቸው። በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው። ሁሉም እንግዲህ የእግዚአብሔር ታላቁ የጦርነት ይሄ አርማጌዶን ጦርነት የመጨረሻው ጦርነት ነው በዓለም ላይ። ከዛ በኋላ ጦርነት አይኖርም። ይሄ ግን የመጨረሻው ጦርነት። ሰዎች ይሞክራሉ፣ አንድ ይቀራል፣ ግን ያ ሙከራ ነው። አንድ ጊዜ ይነሳሉ በመሲሁ ላይ፣ ያኔ በአንድ ጊዜ ይጠፋሉ። እንደዚህ አይነት ጦርነት አይሆንም። ይሄ ግን የመጨረሻው እንግዲህ 3ኛው የዓለም ጦርነት ይላሉ ብዙ ሰዎች። ሊሆን ይችላል ይላሉ፣ ይመስላልም በአንድ በኩል። ስለዚህ አሁን የምናየው በውሃ ምክንያት ጦርነት ሊነሳ ይችላል፣ በዛ ምክንያት በዚህ ምክንያት ጦርነት ሊነሳ ይችላል የሚባለው ላይሆን ይችላል። ምክንያቱም ከዚህ በኋላ ጊዜው በጣም አጭር ስለሆነ የሚመጣው ይሄ እንግዲህ ጦርነት ከተነሳ የመጨረሻው 3ኛው ብቻ ሳይሆን የመጨረሻው የዓለም ጦርነት ነው የሚሆነው። ዓላማውን ደግሞ እነግራቸዋለሁ፣ ለምን ይሄ ጦርነት እንዲነሳ እግዚአብሔር እንደፈቀደ፣ ለምን እግዚአብሔር ተሰብስበው ወደ አርማጌዶን እንዲመጡ እንደፈቀደላቸው እንመለከታለን። አሁን ባነበብነው ክፍል ላይ ኤፍራጥስ የሚባለው ወንዝ እንዲደርቅ ሁሉ እግዚአብሔር አስተዋጽኦ አድርጓል፣ ወይም እንዲደርቅ አድርጎታል። ጽዋውን በኤፍራጥስ ወንዝ ላይ በማፍሰስ የኤፍራጥስን ወንዝ ሩት ተከትለው የጦር ሰራዊታቸውን ሕዝባቸውን ሁሉ አስከትተው እንዲመጡ አርማጌዶን ወደሚባለው ስፍራ ፈቅዶላቸዋል። ለምንድን ነው እግዚአብሔር ያን የፈቀደላቸው? ቀጥሎ የምንመለከተው ይሆናል። እንግዲህ ስድስተኛው መልአክ ጽዋውን በኤፍራጥስ ወንዝ በአፈሰሰ ጊዜ የሆነው ነገር ይሄ ነው። እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። በዕብራይስጥ አርማጌዶን ወደሚባል ስፍራ አስከተቷቸው ይላል። ጥቂት ስለ አርማጌዶን ላወራችሁ ፈልጋለሁ። ይሄ እየሆነ ያለው ነገር ሁሉ በአጠቃላይ በቁጣ ተነስተው በየጽዋው ማለት ነው በፈሰሰ ቁጥር የሰማይን አምላክ ሁሉን የሚገዛ ጌታ አምላክን እየተሳደቡ እርስ በርሳቸው እየተስማሙ ለአንድ ጦርነት ነው እየተነሳሱ ያሉት። ግን ይሄ ሲሆን እግዚአብሔር ሳያውቅና ሳይፈቅድ እየሆነ አይደለም። ምንድነው እግዚአብሔር የፈለገው የሚለውን ብናይ በጣም ይጠቅመናል ብዬ አስባለሁ። አርማጌዶን ማለት ሀርማ ወይም ሀር ማለት ተራራ ማለት ነው ይላሉ። ሀር ማለት ተራራ ማለት ነው። መጊዶ ማለት ደግሞ በምናሴ አገር ውስጥ የምትገኝ ስፍራ ነች እና ይሄ አርማጌዶ የሚባለው መጊዶ ማለት መቁረጥ ወይም ማረድ ማለት ነው። የእርድ ስፍራ፣ የእርድ ተራራ እንደማለት ነው። የእርድ ስፍራ ወይም የእርድ ተራራ
ማለት ነውና እንግዲህ እዚህ አርማጌዶን ላይ በቃ ብዙ ህዝብ የሚያልቅበት ነው። በጣም ብዙ ህዝብ የሚያልቅበት ማለት ቴክኖሎጂ ብቻ ውጊያ የሚደረግበት ሳይሆን ህዝብ ራሱ ሄዶ የመጨረሻውን ፍጻሜ የሚከናወንበት ነው። የመጨረሻው ጦርነት ስፍራ ነው። እንግዲህ ይሄ ስፍራ የታላቁ ጦርነት የሚካሄድበት ነው። 19 ላይ ራእይ ምዕራፍ 19 ላይ ቁጥር 17 ሄደን ማየት እንችላለን። ጦርነቱ ሲደረግ ማለት ነው። ይሄ 19 ላይ ስትሄዱ ይሄኛውን ሐሳብ ነው ሲፈጸም የምትመለከቱትና እሱን እናነባለን። 17 ላይ እንደዚህ ይላል፣ አንድም መልአክ በፀሐይ ውስጥ ቆሞ አየው። በሰማይ መካከል ለሚበሩ ወፎች ሁሉ መታችሁ የነገስታትን ስጋና የሻለቃዎችን ስጋ የብርቶችንም ስጋ የፈረሶችንም በእነርሱም የተቀመጡትን ስጋ የጌታዎችና የባሪያዎችን የታናናሾችና የታላላቆችን ሁሉ ስጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ። እግዚአብሔር ይመስገን። ምንድነው ይሄ? እንግዲህ ነገስታቶች፣ ሻለቆች፣ አለቆች ሁሉ ሄደው እዚህ ጋር ረግፈዋል፣ ሞተዋል ማለት። ስለዚህ ኑና ሬሳቸውን አንሱ ብሉ ብሎ ጮኸ መልአኩ ይላል። ታላቅ የሆነ የማጽዳት ይሄ እንግዲህ ጦርነቱ ማብቂያ ላይ ነው። ወደ ላይ ብንመለከት ይሄን ጦርነት በግልጽ ይነግረናል። በመጨረሻም ይሄ ጦርነት ሲያልቅ አውሬው እና ነብዩ የአውሬው ነቢይ ሁለቱ ተይዘው በሕይወት እያሉ ወደ እሳት ባህር ተጣሉ ይላል። ከዚህ በኋላ ማለት አርማጌዶን ጦርነት ላይ ይሸነፋሉ። ጌታ ኢየሱስ ክርስቶስ ይመጣል፣ በአፉ እስትንፋስ ያጠፋቸዋል። በአፉ እስትንፋስ እንዳለ ያልቃሉ። ከዛ በኋላ መሪዎቹ ግን በሕይወት እያሉ ተይዘው ወደ እሳት ባህር የመጀመሪያዎቹ ወደ እሳት ባህር ወይም ወደ ዘላለም ፍርድ የሚወድቁ እነሱ ይሆናሉ ማለት ነው። ስለዚህ ለምንድን ነው እግዚአብሔር ይሄን እንደዚህ እንዲሆን የፈቀደው ካልን እግዚአብሔር ለቅዱሳኑና ለሕዝቡ የገባው ተስፋ አለ። ያ የገባው ተስፋ ምንድነው? ምድርን ለእርሱ ለሆኑ ሕዝቦች ተስፋ አድርጎ ሰጥቷል። ምድር የኛ ርስታችን ናት ማለት ነው። የቅዱሳን ርስት ናት። ስለዚህ ታስታውስ እንደሆን ከነዓን ለአብርሃም በተስፋ የተሰጠችው ምድር ነበረች። እግዚአብሔር ምን ብሎታል? የከነዓንን ምድር ለሱ ርስት አድርጎ እንደሰጠው እና የሱ ዘር የሆነው ደግሞ ከ430 ዓመት በኋላ ከግብፅ ምድር ተመልሶ ከነዓን ምድር እንደሚኖር እግዚአብሔር ተናግሮታል። ያን በተስፋ ሰጥቶታል። ስለዚህ ወደ ግብፅ ምድር እግዚአብሔር ወርዶ ፈርዖን ጋር ያን ሁሉ ድንቅ ተአምር አሁን ካነበብነው ጋር የሚመሳሰል ነገር ነው ያደረገው። ጓጉንቸሮች ወጥተዋል፣ ውሃ ደም ሆኗል፣ መሬት ተንቀጥቅጧል። ያ ሁሉ የሆነው ነገር ሲሆን እነዛ 10 ተአምራቶች በግብፅ ምድር ላይ የተደረጉት እስራኤል ከግብፅ ምድር እንድትወጣ ነው። የመጀመሪያው ነገር እስራኤል ከግብፅ ምድር እንድትወጣ ነው ማለት ፈርዖን እንዲለቃት ማለት ነው።